በትግራይ በህዝብ ደረጃም ቲፒኤልኤፍ እየፈጠረው ያለ በራሱ እንደ ፓርቲ ጋጥሞት የትግራይን አቅም እያዳከመበት ያለ። ምክንያቱ የቲፒኤልኤፍ መከፋፈል ተይዞ ነው አንዳንዱ ሰው በትግራይ ህዝብ ጉዳይ እንኳን አብሮ ለመስራት ሰዎችን እንደ አንድ ክራይቴሪያ ለመምረጥ እንደ አንድ ክራይቴሪያ እየተጠቀመበት ያለ በዚህ በህወሓት በተፈጠረው ክፍፍል ማን ከማን ጋር ነው በሚል ነው። ለትግራይ ምን ጥቅም ይሰጣል ከሚል አይደለም እኮ። ይሄ በነገራችን ላይ ኢነዌይ እነዚህ ነገሮች እንድናነሳቸው ማስቻሉ ጥሩ ሆኖ ግን ማለት እንዴት ያለ ዝግመት እንደሰፈነ በአጠቃላይ በዲስኮርስ ውስጥ ነው የሚያሳየው። ዋናው ችግር መፍትሄ ነው ወይ? ዋናው ችግር መፍትሄ ይሆናል? ራሱ ህወሓት እኮ ራሱ መቀረፍ ያለበት ችግር ነው። እንዴት ችግር መፍትሄ ሊሆን ይችላል? ማለት ስንት ጊዜ ነው each and every step of the way ምን መሆን እንዳለበት ምን ቢሆን ምን ችግር እንደሚመጣ ስንጠቁም የከረም ነው። እያንዳንዱ መፍትሄ ሊመጣ የሚችልበትን እድል እየዘጋ የራሱን ችግርነት የበለጠ እያጠለቀ የሄደን ቡድን የሚደግፍ ሰው መፍትሄ ለምን አታመጡም ብሎ ሲል ምንም ልታደርገው አትችልም። በነገራችን ላይ